በቃ ይንግግራችሁ ሊያሳብደኝ ነው። ይንግግራችሁ ሊያሳብደኝ ነው። ቂርቆስ ልጄ ቂርቆስ ልጄ ሰማዕትነት ወይኔ እስከሚደርስ አምላኬና ጌታዬ ኢየሱስ ክርስቶስ ሆይ ተመስገን። የኔ ሰማዕትነት ያዘገየው የልጄ ሰማዕትነት ወይኔ እስከሚደርስ የኔ ሰማዕትነት ያዘገየው አምላኬና ጌታዬ ኢየሱስ ክርስቶስ ሆይ ተመስገን። ጌታ ሆይ የልጄን ጽዋን የምጎነጫት ዘንድ ናፍቃለሁ። በገነት ከልጄ ጋር አንድ ሆን ዘንድ እማጸናለሁ። ገደልሽው አይደል? እምቢተኝነቴ ነው ልጅን እንድገለው ያደረገኝ። ሞትን ይህን ያህል ለምን እንደምትወጂው መገንዘብ አቃተኝ። ወተዷትና አንገቷን ቅላለኝ። የእርሷና የልጇን ሥጋ ለሰማይ አሞራ ስጥልኝ። ነኔ ሞትን አልሽሽ። በሕይወቴ ዘመን ሁሉ ስመኝ ነበር ታላቅ ስጦታ ዘላለማዊ ሕይወትን ያበረከትክልኝ። ከመሰየፍሽ በፊት እንዲደረግልሽ የምትፈልጊው ነገር የለም? ጸሎትን አደርሰው ዘንድ ሰንሰለቱን ፍታት። ጌታ ኢየሱስ ክርስቶስ ከቅዱሳንህ ማህበር አንድ ሆን ዘንድ የልጄን ነፍስ የተቀበልክ ምስጋናን አቀርባለሁ። ወደ አንተም መጣ ዘንድ ከብሎቹ ደናግል ጋር ወደ ሰርጉ ድግስ የምታደም ዘንድ ልጄንም ከቅፍህ አገኘው ዘንድ ፈቃድህ ይሁን። አሜን። ታሪኩ ገና አላበቃም። በእውነቱ የነገርሽኝ ታሪክ ታላቅ የቅዱሳን ገድል ነው። ከከበሩ ነገሮች በላይ ዋጋ አለ። ስጋቸውን ለሰማይ አሞሩት። ወታደሮቹ ግዳጃቸውን ከፈጸሙ በኋላ ወደ ቤተ መንግሥት ተመለሱ። ለሰማይ አሞራ? ከዚያ በኋላስ ምን ተፈጠረ? መቼም ይህንን አያምኑ። የነገርሽን እያንዳንዷን ቃል አምንሻለሁ። እባክሽን ንገሪኝ። ብዙ ሰዎች ሁኔታውን ለመመልከት ከየቦታው መጥተው ከጠዋት ጀምሮ ይመላለሱ ነው። ክርስቲናና እኔ የሁለቱንም ሥጋ ለማንሳት የተላከ ጋሪ ካለ ብለን ለማየት ወደ ቦታው ሄድ። በደረስን ጊዜ ግን የሚደንቅ ትዕይንትን ተመለከት። እባክሽን ሶፊያ፣ ማጓጓቱ ይብቃሽና ታሪካቸውን ንገሪኝ። አሞራዎቹ ስጋቸውን ይበጣጥሱታል ብለን አስበን እናም አሞራዎቹን ለማባረር ዱላ ቢጤ ይዘን የተመለከትነው ግን የሚደንቅ ትዕይንት ነበር። በአሞራዎቹ ፋንታ በስጋቸው ዙሪያ የባህር ወፎችን ነበር ያየነው። ድምጻቸው ለጌታ ምስጋና ዝማሬ የሚያሰኝ ይመስል ነበር። ስጋቸው ምን አደረጋችሁት? በጨርቅ ከፈነን ከጠርሴስ ወጣ ብሎ በሚገኙ ዋሻ በመቃብር ውስጥ አሳረፍነው። ማንም ሰው ወደዚያ እንዳትወስዱ አልከለከላችሁም? እንዲያውም የጠርሴስ ሰዎች አዝነው ነበር። የማያምኑትም እንኳን እንደዚህ ባለ አሰቃቂ ሁኔታ እንዲሞት በዚህ ሕፃን ልጅ ላይ የፈረዱት ምን ቢበድላቸው ነው? ክርስቲያኖች ለምን ይደበደባሉ እያሉ ይጠይቁ ነው። ይሄ ነው የሚያስገርሙት ነገር። ሁሌም እንዲህ ያለ ሁኔታ ከክርስቲያኖች መስዋዕትነት በኋላ